ለማድረግ ተብሎ የሆነ ሰንበዲ በመንቆሮ የሆነ ነገር በማለት ወደዛ ወደ መታው መሄድ ተገቢ ነው ወይ ብለህ ታስባለህ? ምናልባት ፍጅት በሰብነት ሲባል አንዳንድ ሰዎች የስልጠና መሰመት ምን ማለት እንደሆነ ላይገባው ይችላል። ለተባለው እንደዚህ የሆነ ነገር ወደ ሶሻል ሚዲያ በመምጣት በዚህ ሰዓት ሶሻል ሚዲያ ተጽዕኖ እየፈጠረ እንደሆነ እናውቃለን። ያንን ጭምር በማጣጣል ወደፊት በመምጣት የሚሰሩ ሰዎች አሉና እነዚህ ነገሮች መለየት ያስፈልጋል። ከዚህ በኋላ አንተ እንደዚህ አይነት ነገሮች ላይ ትገኛለህ። በተለይ እንደዚህ ለኛ ለኢትዮጵያን አስፈሪ አስደንጋጭ የሆኑ ነገሮችን ባታመጣቸው ነው እመክራለሁ። አሁን ያለበት በቂ ነው። እየሰራ ያለው ስራ በጣም ድንቅ ነው። በተለይ እነዚህ የሚታወቁ ሰዎች በቃ በእንደዚህ አይነት ይፋታል ብዙዎችን ወደዚህ በማምጣት ራስህን ከዚህ በኋላ ወደኋላ ትመለሳለህ። ይህ ስለማላስብ ወደ ተሻለ ደረጃ እያለች ትሄዳለህ ብዬ አስባለሁ እና እነዚህ ነገሮች በምን አይነት መንገድ ታያቸዋለህ? ይለኛል ስለመጣህ የወሩ የቀልቦች የሶሻል ሚዲያ ተጽዕኖ ፈጣሪ ሆነ በመሰለህ በጣም ደስተኛ አመሰግናለሁ። እጅግ አድርገን እናመሰግናለን። አነላይ ከኮሪያ ሰፈር ነበረ ሀሳቡን ያጋራ። የእሱን ጥያቄዎች እየመለስክ ጨዋታችንን እንቀጥል። እሺ፣ ግን ስልክ እንዳያቋርጡ ሀሳቤን ልጨርስ። የተናገረው ነገር ምንድን ነው? አንደኛ ሌላ ድክመት ካለ ያልተናገርኩት ኦፍኮርስ አብዛኛው ተናግሬዋለሁ። እውነት ለመናገር ማይኩ እየሰራ ነው አይደለ? ሌላ ድክመት ካለ አንተ ይደብረሃል ብዬ ያ ድክመት አልደብቀውም። ከማንም ሰው ክብር አልጠብቅም። ከፍ ከፍ ማለት እኔን አያስረኝም። መፈቀር እኔን አያስረኝም። መከበር እኔን አያስረኝም። እውነተኛ ነው። አዶናይ ግልጽ ነው። የደበረው ሰው ካለ እንግዲህ ምንም ማድረግ አልችልም። ብቻዬን ቀርቻለሁ። አሁን በብዙ ሰው ተወዳጅነት አለኝ። ሜቢ ቀጣይ ከወር በኋላ ልጠላ እችላለሁ። ይህ ደግሞ ህይወት ነው። ይህ ደግሞ እኔን አያስረኝም። አብዛኞቻችን ካስተዋላችሁ የምንታሰረው በጥላቻ ሳይሆን በፍቅር ነው። ማንነታችን መቀየር የሚከብደን ዝ ቢካዝ በድሮ ማንነታችን በዛ በምናፍርበት በማንፈልገው ማንነታችን የሚያፈቅሩና የሚኮሩብን ሰዎች አሉ። ያ ማንነት እኮ እየጠቀመን አይደለም ያለው ሰው። ማንነቴ መቀየር ካለብኝ ወደ ቀጣዩ ማንነት ለመሻገር የሆነ ነገር መናገር ካለብኝ እናገራለሁ። ለምን ህዝብ አይጠላኝም? አዶናይ ነው። ሰው ሰድቤ ያላቅ፣ ሰው አወዳድቄ ያላቅ፣ ስለ ራሴ ነው የምናገረው። ምናልባት አዶናይ ድክመቶችን የምትናገረው ያንተን ድክመቶች ሰዎች እንዲወርሷቸው ነው ወይስ እንዲያስተካክሏቸው? እንዲወርሷቸው። አሁን ምንድነው መሰላችሁ ቲክቶክ ላይ ካት አድርገው ያወጧታል። ሰው ቫይራል የምትወጣ እኛ ደግሞ የ4 ሰዓት ቪዲዮ የማየት ጊዜ የለንም በዚህ ዘመን ማለት ነው። ምን እንሆናለን? ያቺ የቀረበችልን እናገኝና እኚህ ካርገን ቫይራል እንወጣባታለን። በጣም ብዙ ሰውም ቫይራል መውጣት የሚፈልጋል እንጂ እኔ በምን ተአምር አላበረታታም ማንንም ሰው ድክመቴን እንዲቀጥለው። ለምን የተለወጥክበትን መንገድ ነው። በቃ እንዴት አድርገህ መውጣት እንዳለብህ የ4 ሰዓት ሙሉ ምክር ሰጥቻለሁ። ከድክመቴ ተለውጬ ማለት ነው። ግን ድክመቴ ብቻ ነው ያካፈሉት ቲክቶክ ላይ which is ስለዚህ መጀመሪያ ድክመትህን ማኒፌስት ታደርጋለህ፣ ታምናለህ። እኔ እንደዚህ ደክም ያለው ትላለህ። ከዛ በኋላ ድክመትህን ለማሸነፍ የሄድክባቸው መንገዶች ትናገራለህ። ዜን እንዴት ሰክሰስፉል እንደሆንክ ትናገራለህ። ያንን ነው እያደረግክ ያለኸው አንተ እንጂ ወጣቱ ከአንተ ድክመቶችህን ብቻ ወስዶ በዛው እንዲቀጥልባቸው አይደለም። በዛው እንዲቀጥል አደረገ። ድክመቴ ብቻ አካፈሉና ምክሩን ረሱት። ስቴፕ ባይ ስቴፕ መንገዱን ረሱት። በነገራችን ላይ እኔ ካናዳ ነበር ያለህም እከታተላለሁ። ሞቲቬሽናል ስፒከር ነህ፣ ስፖርት ታዘወትራለህ፣ ጂም ቤት ውስጥ እየሆንክም የተለያዩ ምክሮችንም ትሰጥ ነበርና ያስ ነገር ምን ላይ ደረሰ? ወይስ አሁንም ኦፍኮርስ ከዚህኛው ጋር እያገናኘህ እያስኬድከው ነው ያለኸው? አይ ቲንክ የስፖርቱን አቁሜዋለሁ። ስንት ብለን ቦርጭ እናስቀንስ። እግዚአብሔር እውነት ነው። አይ እውነት ለመናገር እሱ በቃ የኔ አይደለም መንገድ አይደለም እሱ መንገድ ሌላ ሆነና ወደዚህ መንገድ መጣሁ። ሞቲቬሽን አንዳንዴ እናገራለሁ። በቃ የኔ ቆንጆ ማለት አቁሜያለሁ። ይጀመራል ቀስ በቀስ። እኔ እንደውም ስለ አዶናይ እውነት ለመናገር ቅልብ ያላቸውን ሰዎች እኛ በቅንነት ነው የምናመጣቸውና አዶናይ ቅልብ እንዳለው ማሳያው ሰዎችን እየረዳ ያለበት መንገድ ነው። ይህ ቅልብ የሚጠይቅ ነገር ነው። ለዛም አሁንም እውቅና መስጠታችን ከዚህ ጋርም ይታይልን ስለምንፈልግ ነው። አዶናይ በጣም ለሴቶች የሚሰጠው ምክር ጥሩ ነው። ሴቶች እንደውም በብዙ መልኩ ሀሳብም ሲሰጥ ምክርም ሲሰጥ አየዋለሁና ብዙ እህቶች አሉ ለሴት የምታዝድበት ወይ ደግሞ ለሴቶች የተሻለ ምክርን ብዙዎቹ ምክሮች ወደ ሴት ያደላሉና ለምንድን ነው? አይ ቲንክ እናቴን መክራት ነበረ። ራይት በልጅነት እያለሁ የእናቴ መካሪ ነበር። ለምን እንደሆነ አላውቅም።
ሰው እህቴም ታላቅ የእናቴ እህት አለች እንደ እህቴ ማያት እነሱን መክራቸው ነበረ። አይ ቲንክ መምከርም ከብዙ ችግር አውጥቶኛል። ሰው ያው ማዘር ስትቆጣኝ ምናምን ለምንድን ነው ግን የተናደድሽ ወደ ምክር እገባለሁ ምናምን። ሰው መምከር ጀስት ላይክ ተፈጥሮኝ ነው። ለምን እንደሆነ አላውቅም። ጀስት እውቀቱ አለ ልቤ ላይ ላይክ የህይወት የሆነ ነገር ተረድቶኛል። ለሴቶች የምታደላበት ማደላበት ሳይሆን እስ ጀስት እረዳቸዋለሁ በጣም ከእናቴ ጋር ስላደግኩኝ ማለት ነው። ስለ ስግጥ ፍምስ እናውራ። ምናልባት አንድ ላይም ስለጠየቀ ስግጥ ፍምስ ማለት ለምሳሌ በቃ ስግጥ ብዬ እየወጣሁኝ ሰው እየተሳደብኩ ልኑርና ልፈምስ ማለት ነው። ስግጥ ብሎ መፈመስ ማለት ተስፋ ሳልቆርጥ ጨክኜ ልስራ ማለት ነው። ስግጥ ፍምስ ምን ማለት ነው? በቃ ትሰግጣለህ፣ ትፈምሳለህ። በጣም ብዙ ሰዎች የተቃወሙትም የተከራከሩትም እሱን ማለት ማንኛውም ሰው ስግጥ ብሎ ወጥቶ ለምሳሌ ሰዎችን እየተሳደበ ብሔር እየተሳደበ ሃይማኖት እየተሳደበ ባህል እየተሳደበ ምናምን በመቀየር ይሄ ከኢትዮጵያዊ ስነ ምግባር ውጪ የሆኑ አለባበሶችን በመልበስ ከኢትዮጵያዊ እሴት ውጪ የሆኑ አኗኗሮችን በማሳየትና በመስበክ ጭምር መፈመስ ይቻላል ማለት ነው ብሎ የሚያምን ሰው አለ። which is እኔ ኢንፍሉዌንስህን መቼም እንደቀላል አትመለከተው ማለት ሶሻል ሚዲያ ኢንፍሉዌንሰር ነኝ ስትል ሰዎች አንተ ኢንፍሉዌንስ የምታደርግበትን ነገር ይከተሉታል ማለት ነው፣ ያዩታል ማለት ነው፣ እንደ በጎ ነገር ያዩታል ማለት ነው። የመከርካቸውን ምክሮች በበጎ ነገር እንደሚያውሉት ሁሉ የተናገርከውንም ንግግር ዳይሬክትሊ የሚወስዱ ወጣቶች አሉና ስግጥ ፍምስን ያየኸው ወይም የወሰድከው ከየትኛው አንግል ነው? እኔን የሚከታተሉ በትክክል ኢንፍሉዌንስ ማድረጋቸው ሰዎች በምንም ተአምር ሌላ ሰውን አይሰድቡም፣ ምንም ሃይማኖትን አያንቋሽሹም። because እንደዛ ስላልሆንኩ ማለት ነው። ሰግጥ ማለት ምንድን ነው? አብዛኞቻችን ኢትዮጵያውያን ማለት ነው ይሉኝታ ይዘናል። በጣም ትልቅ ይሉኝታ አለን። እንደ ጎረቤት ሁን እየተባልን ስላደግን ሁላችንም እንደዛ ሰው ለመምሰል ነው የምንሞክረው። ገባችሁ? ስግጥ ምን ማለት ነው? የምትሰግጠው እንግዲህ ለዓላማህ ነው። which is የምትሰግጠው ጎረቤቴ ምን ይሉኝ ይሆን፣ ጓደኛዬስ እንደዚህ በሆነስ እንደዛ መባለስ ከማሰብ ወጥተህ ወደ ተግባር ትገባለህ። ምንድነው መሆን እንፈልገው? ኦኬ የኢትዮጵያ ትልቁ ሞቲቬሽናል ስፒከር መሆን እንፈልጋለሁ። ግን እኮ እኔ እኮ እየተተረብኩኝ ያደግኩኝ ሰው እኮ ነው። ግን እኮ ገንዘብ እኮ የለኝም። ግን እኮ ቤቴ እኮ ይደብራል። መልክ እኮ የለኝም ምናምን ማአት ምክንያቶች አሉ። እነሱ ድምጾች ትሰግጥባቸዋለህ፣ አትሰማቸውም። ገባህ? እነሱን ድምጾች ከሰገጥክባቸው ዝም ብለህ ስግጥ ብለህ ትገባበታለህ። በቃ ደባሪ ህይወትም ደባሪ እያለ ማለት ነው። አረ ወደዛ ትቀርጻለህ፣ ከዛ በረከት ይመጣል። አብዛኛው ጊዜ ወደ በረከታችን ከመድረሳችን በፊት ሰይጣን ምንድነው የሚያደርገው? በማይሆኑ ድምጾች ያቆመናል። እነዛ ድምጾች እኮ ትክክል ናቸው፣ ደግሞ ያደግንባቸው ያለፍንባቸው ናቸው። አንተ እኮ ሰው ይጠልሃል እኮ ቆንጆ እኮ አይደለህ ምናምን። የበረከታችን ማቋረጫ እሱ ነው። ከዛ ብሎክ የምታልፈው ከዛ ግድግዳ ሰግጠን እንግዲህ ስገጣ ማለት ለእኔ ዴፊኒሽኑ ለዓላማ መቆም ማለት ምንድን ነው? ይሄ ለምሳሌ መሰገጥ ማለት ምን ማለት ነው? ብዙ ጊዜ ለምሳሌ ሃይማኖቱ ላይ ጠንከር ያለ ሰው ሰገጤ ይባል ነበረ። ዩኒቨርሲቲ ስማር ወጨጌ ሰገጤ ይባላል። የተለመደ ነው። የትኛውም ሃይማኖት ላይ ስትሆን እንደዛ ስም አለው። ሃይማኖት ላይ መሰገጥ ግን ስለ ሰማያዊ ህይወት ማሰብ ነው አይደል? ስለ ኔክስት ኢተርናል ላይፍ ማሰብ ነው። ይሄ ምድር ብቻ የኔ አይደለም ብሎ ማሰብ ነው አይደል እንዴ? ለእኔ አዶናይ መሰገጥ ማለት ምን ማለት ነው? አላማህ ሊያስቆሙ የሚፈልጉ ነገሮች ላይ ገግምባቸው ነው። እምቢ በል ነው። የሚከለክሉህን ነገሮች እምቢ አልሰማም በላቸው። ከዛ እነሱ ምን ይበሉ? ይሄ የምታደርገው ነገር መሰገጥ ነው ይበሉህ ነው። እዝኔት እንደዛ ማለት ወይ ማወቅ ያለባችሁ ማንም ሰው የኛ ጠላት አይደለም። ጠላታችን ማን ነው? እኛ ነን። ምን ይሉታል? the enemy is the enemy which is ጠላቱ እዚህ ውስጥ ላይ ነው ያለው። ሰው አንተን ከመስደቡ በፊት ራስን ሰድበህ ነው የምታቆመው። አሁን ብዙ ሰዎች ቲክቶክ ከመጀመራቸው በፊት ብተረብስ ጥርሴ እኮ ያን ያህል እኮ እንደዚህ እኮ ነች። አንተ ራስህ ነው እየተረብክ ያለው፣ ማንም አልተረበህም። ግን አይምሯችን ግን እንዳይነቃበት አይምሯችን ምን ያደርጋል መሰላችሁ? ወደ ሌላ ሰዎች አይምሮ ይገባና ምን እያሉ እንደሆነ እንደገመት አስመስሎ ይነግረናል። ራሳችን ምናልባት እንኳን በሌላ
በሌላ ስሜት ውስጥ ቢሆን በእኔ ጉዳይ ላይ የሆነ ሀሳብ እየሰጠ ይሆናል። ገንጠል ብሎ ሁለት ሰው የሚያወራ ከሆነ በእኔ ጉዳይ ላይ እንደዚህ እያወራ ነው የሚል ጥርጣሬ ውስጥ እንድትገባ ያደርግሃል የሚል አይነት ነገር ነው። በእውነት ከልብ ነው የምናመሰግነው። መሰገጥና መፈመስ በዓላማ ላይ ትኩረት ማድረግ ሆነ እኛም ከእንግዲህ በኋላ ሌላው ትልቅ ልጠይቅህ የምፈልገው ነገር ከሰሞኑ አንድ እያወራህበት ያለው ጉዳይ አለ። አዶናይ ፋውንዴሽን ተቋቁሟል። አሁን እንግዲህ ወደ 80 ምናምን ሺህ ፎሎወር አለው። አዶናይ ፋውንዴሽን ኦልሬዲ የነበረኝ ቲክቶክ ነበረ። ወደ 20 ሺህ ፎሎወር ጨምረናል እዚህ ሳምንት ውስጥ። በጣም ትልቅ ድርጅት እንደሚሆን እርግጠኛ ነኝ። አናውንስ አደርገዋለሁ በስነ ስርዓት። አሁን ትንሽ ጊዜ እየጠበኩኝ ነው። ዲቻ ቦይስ ቦታቸውን ላስይዛቸው፣ ቤታቸውን ይከራይ፣ ሰራተኛቸው ቀጥርላቸዋለሁ፣ ትምህርታቸውን እንትን ላድርግላቸውና ከዛ በደንብ አድርጌ በሰፊው እመጣለሁ ማለት ነው። እኔ ብዙ ቲክቶከሮች ቢያደርጉት ብዬ የምመኘው ተስፋዬ፣ ምናልባት ከዚህ በፊት አውርተናል። ምንድን ነው ይሄ ገንዘብ እየሰበሰቡ ገንዘብ መስጠቱ ጥሩ ነው መስጠቱ፣ ግን ሰዎች ሌሎች ሰዎችን ማገዝ እንዲችሉ አድርጎ ማገዝ ትልቅ ነገር ይመስለኛል። ለምሳሌ ዲቻ ቦይስ አቅማቸው እየጨመረ ሲሄድ እያገዙ ሲመጡ መንገድ ላይ ሚዛን የሚመዝኑትን ልጆች ደግሞ እየጠሩና እነሱ ደግሞ ማገዝ ይጀምራሉ። ገብቷል። እኔ አሁን ለዛ ጋር አሁን አዶናይና ዲቻ ቦይስ መንገድ ላይ ሲገናኙ አዶናይ ዋው በቃ ስራችሁን ወድጄዋለሁ፣ በጣም ደስ ብላችሁኛል፣ እንኳ 10 ሺህ ብር ብሎ ሰጥቷቸው መሄድ ይችል ነበር። ያቺ 10 ሺህ ብር አለቀች፣ ልጆቹ ወደዛው ስራቸው ይመለሳሉ። ያንን አላደረገም። እሱ ይዟቸው መጣ። ሊጠቀሙበት የሚችሉትን መንገድ አመቻቸ። ከነሱ ጋር መስራት ጀመረ። 180 ሺህ ፎሎወር ደረሱ። እነዚህ ልጆች ከዚህ በኋላ ኮንተንት እየፈጠሩ ክሬት እያደረጉ መስራት ሲጀምሩና እንትን ሲያደርጉ በደንብ አቅማቸውን ማጎልበት ሲጀምሩና እነሱ አቅም ሲኖራቸው መንገድ ላይ ደግሞ የሚያውቋቸው ጓደኞቻቸው እዛ ሀገር ቤት የሚያውቋቸው ጓደኞቻቸውን ደግሞ እንዴት እናግዛቸው የሚል ነገር ላይ ማሰብ ይጀምራሉ ማለት ነው። ሰዎችን እንዲያግዙ አድርጎ ማሰብ ላይ ቲክቶከሩ ሁሉ ቢሰራ ብዬ እመኛለሁ። እጅግ በጣም እንደውም ምናልባት አሳዛኝ አንድ ዜና ከአዲስ አበባ ፖሊስ ኮሚሽን በዚህ ሳምንት ይወጣል። ከወላይታ አካባቢ የሚመጡ ህጻናቶችን የጉልበት ብዝበዛ የሚያደርጉ ይሄ ኑ ተመዘኑ የሚል ድምጾችን በተለያዩ ቦታ ላይ የምንሰማውን እነሱ በርቀት ሆነው ብዙዎችን እያሰማሩ ገንዘብ የሚሰሩባቸው። እንደዚህ ቅን ልብ ያለው ሰው ደግሞ አይ ኖ እንደዚህ አይደለም፣ እነዚህ ልጆች እዚህ ፕሮግረሱን አይተዋል። የመጀመሪያ ያየናቸውና አሁን ያሉበት አቋም ለራሱ ይሄ ግልጽ ምን ያህል ለእነሱ ዋጋ እየከፈልክ እንዳለ የሚያሳይ ነው። ሌላው ከዚህ ሲያልፈ ደግሞ አንተ እኔ ስር ሆነ አሁን አንዳንዶች ከስራ አድርጎ ለነዛ ሰዎች የሚላክ ገንዘብን ከኋላ የሆነች 15 ለመቀነስ የሚሞክሩበት ሁኔታ አለ። አሁን ያለውን ሰምተው ከሆነ ይማራሉ። እንግዲህ ከዚህ በፊት ትምህርት ቤት ገብተው የማያውቁ ሊሆን ይችላል። ኋላ ይነግራል። ጥሩ ህይወት ይኖራሉ። ሰራተኛ ይቀጠርላቸዋል፣ ቤት ይከራይላቸዋል። ከዛ በራሳቸው ማስተዳደር ይችላሉ። ምክንያቱም 180 ሺህ ፎሎወር አላቸው። ከዚህ በኋላ ደግሞ በራስ መተማመናቸው ላይ እየሰራሁ ነው። እያየን ነው። በፊት እንደው ጭምት ብለው ነገር ነበር። አሁን ራሳቸው ለቀቅ አድርገው ይሄ ራሱ ነው ምን ያህል እንደተሰራባቸው የሚያሳይ ነውና ከልብ ነው የምናመሰግነው። ምናልባት አዶናይ ፋውንዴሽን እንደ ተቋም በፌዴራል ተመዝግቦ ሀሳብህን እንግዲህ አንተ ነው የምታውቀውና ለነዚህ ወንድሞች እንደደረሰ ሁሉ ለብዙዎች እንዲደርስ እነሱ ራሳቸው ደግሞ ሌሎችን ማውጣት እንዲችሉ በፋውንዴሽኑ በተቋም ተቋቁሞ በቦርድ የሚመራ እንግዲህ ያው በአደረጃጀቱ እንደዛ ነው። እንደዚህ አይነት ተቋም ቢሆን የሚል መልእክት ነው። ምናልባት ይሄን ፕሮግረስ ካልጀመርከው ብታደርገው ካለበት ከሄደ ደግሞ ምን እቅድስ አለ በሱ ላይ የሚሆንበት አዶናይ ፋውንዴሽን አሁን ህጻናቶች ላይ ነው የሚሰራው። ከ3 ዓመት በፊት ግድግዳዬ ላይ የጻፍኩት አላማ ነው 25,000 ህጻናትን ለማገዝ ማለት ነው። 25,000 አረጋውያንም አሉት እና እዩ ጩፋ ነው እቺ ሀሳብ ኮንፊርም ያደረጋት which is አዶናይ ፋውንዴሽን የሚል ነገር ያስፈልጋል አለኝ። ከ3 ዓመትም ጽፌዋለሁ። ከዛ ነገርኩት እንደውም ወይ አጋጣሚ ነው ላይክ የጻፍኩት ነገር ነው የደገምኩት ወዲያውኑ። ከዛ ስወጣ ክሬት ያደረግኳት እንትኗን ስሟን ማለት ነው አዶናይ ፋውንዴሽን። አላማዬ ምንድን ነው? ልጆች ኮንፊደንሳቸው ላይ መስራት ነው። ባይዘው እኛ የሚያቆመን በራስ መተማመናችን ነው። በቃ ሲገጣ ላይ ጎበዝ እንዲሆን አደርጋቸዋለሁ። የፈለጉትን ነገር ሞዴሊንግ ይሁን ምን ይሁን አያቸዋለሁ። ይህ ጎበዝ ነህ፣ ኮንፊደንሳቸው ላይ እንሰራለን። ከዛ በኋላ
የስኪል ደግሞ መማር አለባቸው ቫሊዩ ዴሊቨር እንዲያደርጉ ለህዝብ ማለት ነው። ገንዘባቸው ከዛ ኢኳል ነው የሚሆነው። ከዛው ሸልተር ማመቻቸት ነው። እሱም ብዙ ሰው ከጎኔ እንደሚቆም እርግጠኛ ነኝ። ይጀመራል የታባቱ። አዶናይ እንግዲህ ለአመታት አንተ እዚህ አልነበርክም፣ በውጭ ሀገር ነበር ስትኖር የነበረው እና መልሰህ ደግሞ ብዙሀን አሁን ከሀገር ለመውጣት የሚደረገውን ፍትጊያ እናውቀዋለን እና እሱ ግን ከካናዳ ኢትዮጵያ ጠቅልሎ መጥቷል። እንዴት ወሰንክ? ኢትዮጵያንስ እንዴት አገኘሃት? ከ7 አመት ቆይታ በኋላ ስትመጣ ኢትዮጵያ በጣም ተቀይራለች። አዲስ አበባ በስመ አብ ወመንፈስ ቅዱስ አሜዚንግ ማርያምን በጣም በቃ እንዴት አደስ ደግሞ ደስ የሚለው ነገር አክሰሱ ኤቭሪቲንግ። አሁን ውጭ ሀገር እያሉ የሚያስጨንቅ እንደነበር ታውቃላችሁ። ወይኔ የብጉር መድኃኒት ባጣስ ድሮ እዚህ እያለው ማለት ነው እንደዛ ነገሮች አላገኝም ነበር። አሁን ግን በቃ ሁሉም አለ። ቲክቶክ መጥተዋል፣ መግዛት ትችላለህ። ከተማው እንዳለ በጣም ነው የሚያምረው፣ ውበት አለው ምናምን። ግን ትልቁ የተሰራብን ፕሮግራሚንግ ወይም ደግሞ ይሄ ሞደርን ስሌቨሪ ይባላል። አሁን ለምሳሌ አንተ ቅድም ያልከውን ነገር ከወላይታ እያመጡ ልጆች እንትን ጉልበታቸው ይበዘብዛል። ውጭ ሀገር ደግሞ ይህ ታክቲክ ነው የሚጠቀሙት። ገባችሁ? እኛ አሁን ምን አደረጉብን መሰለህ? ቪዛው ለማግኘት በጣም ከባድ አደረጉት። ፓስፖርቱ ለማግኘት በጣም ከባድ፣ ለመግባት በቃ በጣም ውጪ ምን ትልቅ ያደርጓል። ፍላጎታችን ይጨምረዋል። አዎ የተከለከለ ነገር ምንጊዜም ቢሆን ስለሚፈለግ አሁን ገነት ነች ብለን ነው የምናስበው፣ አሜሪካ፣ ካናዳ ምናምን። እዛ ስትገባ ግን ህዝቤ ኢትዮጵያዊ እዛ ያለው ልንገራችሁ ሰዓት መግዛት ይችላል። ይሄ እንደዚህ ይሄ አሁን ደስ አይልም? ሰዓቱ ያምራል። የሚገርም መነጽር ፕራዳ መልበስ ትችላለህ። ርካሽ ነው። ቲሸርቴን ፖሎ ቲሸርት አደርጋለሁ፣ የሚገርም ጂንስ አደርጋለሁ። እንደዚህ ብዬ ፎቶ እነሳለሁ። ህይወት ገራሚ አይደለም? ግን እነዛ ሰዎች በቀን 12 ሰዓት ሙሉ ይሰራሉ። ለ6 ለ7 ቀን 2 ሽፍት የሚሰሩ አሉ። ለ15 ሰዓት 16 ሰዓት ማቃቸው 4 ሰዓት ብቻ ተነስተው ተኝተው ከዛ ይነሳል ወዲያው ነው። እነዚህ ሰዎች ደግሞ አንድ ወር ክፍያ ካመለጣቸው በረንዳ የሚወጡ ናቸው። እግዚአብሔርን ነው የምላቸው ያለ ማዋሸት 70-80% ኢትዮጵያዊ እንደዚህ ነው ያለው ዲያስፖራ ሁሉ። እኛ የሚመስለን ኢትዮጵያ ሆነን ስናስበው ኦኬ ወንድሜ ወደ ውጭ ሀገር ሄድና በስማም በዶላር እየተከፈለ ነው። ስንት ነው እየተከፈለ ያለው በዶላር ብለህ ጠይቀዋለህ ለሰዓት ማለት ነው። እሱ ደግሞ ምን ይላል? 17 ወይም 18 ዶላር ይልሃል። በዚህ አባዝተህ 2000 ይመጣልሃል። ወይኔ ጉዴ በሰዓት 2000 እየሰራ ነው። ግን እሱ በዶላር ተከፍሎት በዶላር ነው የሚከፍለው። which is እዚህ ብር ተከፍሎ ብር እንደምንከፍለው ገባቸው። እዛም ሄዶ ስቃይ ነው። እንደውም እዛ የባሰው ምንድነው? ማንም የሚያውቅ የለም። ሁሉም ለየራሱ ነው። ኢቭን ሀበሻውም ለራሱ ማለት ነው። እንደዚህ መቀራረብ ያን ያህል አያውቅበትም። ታውቃለህ? ሙድ ይያያዛል። ላይክ አስተውየዋለሁ እኔ። ለዛም ነው አብዛኛው ጊዜ ላይክ ሀበሻ ሬስቶራንቶች ምናምን አላበዛም ነበር እኔ። ቢካዝ ላይክ የሆነ ጭንቅ ይለኛል። ቀረቤታው ያን ያህል አይደለም። ሁሉም በየራሱ ነው። በቃ ገባህ? እየተሸፈነ ነው፣ እየተደበቀ ነው። ግን ስንት ሰዎች ያሉ ፓስፖርት ተሰጥቷቸው ምን ይዤ ልግባ ብለው ወደ ሀገራቸው ያልመጡ ለ5 አመት 6 አመት ሙሉ ዝም ብለው እየሰሩ ያለ እና ይህ ነው እንግዲህ አውቀው ነው። ምናልባት ስለ ስደት አለሙ ካነሳን አንድ ጊዜ ደግሞ የሆነ ችግር ገጥሞ ነበር እና ስለ እሱ ጉዳይ ብታስረዳ። በማህበራዊ ሚዲያ ላይ የተለያዩ ድጋፍ ሲደረግልህ የነበረበት ሁኔታ ምንድን ነበረ የነበረው? የዛኔ ማለት ነው አሪፍ ሁኔታ ላይ ነበርኩኝ ከዛ በፊት ማለት ነው። ቲክቶክ ሰርቼ ስለ ስፖርት ሰዎችን እያገዝኩኝ ምናምን። አሁን በወር የምሰራ የነበረው የዛኔ ወደ 1 ሚሊዮን 1.5 ሚሊዮን ብር ነው በኢትዮጵያ የዛኔ ማለት ነው። በዶላር ነው የምሰራው። ገቢ እዛ ላይ ነው። ዲያስፖራዎች ብቻ ነው የማግዘው። ለመጀመሪያ ጊዜ በህይወቴ እንደዛ ስሰራ ገንዘብ ማለት ነው። ምን አደረግኩኝ መሰላችሁ ጋይስ? ዊድ ማጨስ ጀመርኩኝ። ቲክቶክ ላይ ተናግሬዋለሁ። ዊድ ማጨስ ጀመርኩኝ። በቃ መዝናናት፣ ፈታ ማለት፣ ልብስ መግዛት ምናምን ያስደስቱኛል የምላቸው ነገሮች ማድረግ ጀመርኩኝ። ላግዠሪ የሆኑ አፓርትመንቶች እየከፈልኩኝ መግባት ምናምን 30 ሺህ ምናምን ትከፍላለህ። 40 ሺህ ለአንድ ሌሊት ላግዠሪ። አሁን እነሱ ነገሮች ምንም ደስታ ሊያመጡልኝ አልቻሉም። ባዶ ገባችሁ? ከዛ ምን ሆንኩ ይመስላችሁ? ወደ ጭንቀት ገባ። ከጭንቀቱ ለማምለጥ ዊድ አለ። ከዛ ዝም ብለህ ትደጋግመዋለህ። ምን ሆንኩኝ? በቃ ጀስት ላይክ ሜንታል ሄልዜ እየሞተ መጣ። በቃ ጭንቀት እየበዛ መጣ። ለስራ ያለኝ ፍላጎት ሞተ። ሰዎች ሞቲቬት የማድረግ ፍላጎት የለም። ከዛ መጨረሻ ላይ ጭንቅ ብሎኝ የሚገርም አፓርትመንት ውስጥ ነው ያለሁት። ባይ ዘ ወይ ለዛ አፓርትመንት ስንት የከፈልኩት? ወደ 80 ሺህ 90 ሺህ ከፍያለሁ ለ7 ቀናት ብቻ። ገባችሁ? ምን አደረግኩ? ተስፋ ቆረጥኩኝ። እንዴ ይኸው ሻወሩ በጣም ያምራል፣ ግን ምን ደስተኛ አያደርገኝም። ሻወር አደረግኩኝ፣ ዝንጣልኩኝ፣ የለም በቃ ዩቱብ ላይ እያለቀስኩኝ መጣሁ። መጨረሻ ያለችኝ ምርጫ እሷ ነቻ። ከዛ በቃ ጋይስ ምንም ማድረግ አልችልም። አሁን በር እንዳልወጣ ነው በቃ። በቃ አለቀ። በቃ እንዲያልቅ ፈለግኩኝና በቃ ከዜሮ ጅማሬ ነው እንግዲህ እኔ እወጣለሁ በረንዳ። ባንክ አካውንት ያለችኝ 11 ዶላር ነች። ጭፍጭፍ አድርጌ ጨርሼዋለሁ። ሁሉም ያስደስተኛል ብዬ ከዛ በረንዳ ወጣሁ። ለአንድ ቀን ነው ባይዘ በረንዳ
ወጣሁት። ቢካዝ ወደ ውጭ ሰው ወጣ ምን አደረገኝ በቃ ላይክ ሪያሊቲ እውነታው እንደዚህ ነው የመታኝ ታውቃለህ። በቃ ፈራሁኝ። ሁሉም ሰው ጃኬቱ አድርጎ በቃ ክሪስማስ ልብስ ለመግዛት እቃ ለመግዛት ይወጣል። እኔ በቃ እንደዚህ ብዬ ማንም ሰው የለኝም ብቻዬን ነኝ። ማልቀስ ጀመርኩኝ። እንደውም እሱ አልቆረጥኩትም እውነት ለመናገር ደብሮኝ ማለት ነው። ከዛ በኋላ ምን አሰብኩኝ ኦኬ ወደ ነበርኩበት የድሮ እቺ በጣም በቃ ርካሽ የሆነችዋ ቤዝመንት ነው እንግዲህ ከግራውንድ ታች ነው ወደ እሷ ለምን አልገባም? ቢካዝ ያ ላግዠሪ ነገር ካላስደሰተኝ ይሄም እኩል ነው። ምንም ምን አባቱ ምን ልዩነት አለው? ተመልሼ ገባሁኝ ወደዛ ተናገርኩኝ ሁሉም ነገር። ከዛ ቫይራል መውጣት ጀመርኩኝ። በጣም በቃ ኢትስ አንቢሊቨብል የሆነ ቫይራሊቲ ማለት ነው። which is የምፖስታቸው ቪዲዮዎች ከ1 ሚሊዮን በላይ ነው። 1.5 2 ሚሊዮን በላይ ነው። ከዛ በኋላ ምን አደረኩኝ? ሰው እንርዳህ ማለት ጀመር አይደለ? ሰው እንርዳህ ለምን አናግዝህም? እነሱ አሁን በቃ ገንዘብ የመስራት አቅሜ አጥቼ ምናምን እየለመንኩኝ የመሰላቸው በጣም ብዙ ሰዎች አሉ። ግን እንደነገርኳችሁ እዚህ ላይ ነው ያለው ችግሩ። ባዶ ነኝ፣ የለኝም ምንም። ከገንዘብ ድህነት ደግሞ የሚብሰው ምንድን ነው? እዚህ ድህነት ነው። ራስን ልታጣ ትችላለህ። ከዛ ሰዎች ገንዘብ ማቅረብ ጀመሩ። ልላክልህ ያልደወሉልኝ ሰዎች የሉም ጋይስ። ማልታይ ቢሊየነርስ የዱባይ ያሉ ሰዎች ከአውስትራሊያ ብር እንላክልን ዊጋችሁ ምንም ችግር የለውም ፍላይ አውት እናርገ ያሉኛሉ። ወደ ዱባይ ሄጄ ከእነሱ ጋር እንድኖር አውስትራሊያ ሄጄ ሰው እንደሚያፈቅረኝ ያወቅኩት የዛኔ ነው። ከእነሱ ምንም ገንዘብ አልተቀበልኩኝ ህሊናዬ ስለማይፈቅደው ማለት ነው። which is ምን ሆንኩኝ? ላይቭ ገባሁና ከዛ በፊት ተናግሬያለሁ ጋይስ። እኔ ገንዘብ አልፈልግም። እኔን ማገዝ ከፈለጋችሁ በእንትን ቢዝነስ አለኝ which is ሰውነታችሁ መቀነስ ከፈለጋችሁ ፕሮግራም አላችሁ። እሱን ግዙትና ሰውነት ቀንሱ፣ ራሳችሁ ላይ ለውጥ አምጡ። ከዛ እዚህ ላይ ኢንቨስት አደርጋላችሁ። ከዛ $1 አረኳት እሷን ማለት ነው። ከዛ የፈለገውን ሰው መክፈል ይችላል። ከዛ $3,000 ሰራው በዛ which is ወደ ስንት ነው በዚህ ወደ 300 ምናምን ማለት 450,000 ብር ገና ማለት ወደዛ አካባቢ በቢዝነስ ነው እሱ። ከዛ በኋላ እሱን ለማሳወቅ ስንት እንደሰራውኝ በጉጉት ለማሳወቅ ላይቭ ገባውላችሁ። አሁንም እያካፈልኩኝ ነው እውነተኛ የሆነው ነገር ነገርኳቸው። እንደዚህ ነው የሰራሁት። ግን እዛ ላይቭ ላይ የገባው ሰው ከስንት ነው? ከ21 ሺህ ከ22 ሺህ ሰው በላይ ነው ላይቭ የገባው። የመጣው ጊፍት ደግሞ አንቢሊቨብል። እኔ አልጠበቅኩትም። አሁን ዝም ብሎ ይመጣል። አንበሳውን ምን እንደሆነ አላውቅም እውነት ለመናገር ግን ደስ ሲል በጣም ብዙ ብር ነው ያ አላውቅም። ጌም ተጫውቼ አላውቅም። አይዘኔ ጌም ምንድነው ላይቭ ጌሚንግ አላውቀውም። ከዛ ግን በቃ ዝም ብሎ ይሰጣሉ። አረ በቃኝ ልወጣ ስል ማለት ነው እናንተ ሙት ስልክ ይደወልብኛል። ሰው ተው በረከትህን አትዝጋ እግዚአብሔር ይቀየምሃል ምናምን እንደዛ እየተባልኩኝ ትንሽ ቆየው። ከዛ ግን ወጣው ማለት ነው። ከዛች ላይቭ አሁን የሰራሁት ስንት ነው? ወደ $3,000 አገኘ። $3,000 ነው ገንዘብ ያገኘሁት። ከዛ ብዙ ሰው አሁን በሚሊዮኖች ያገኘው ይመስላል። ከዛ ግን በቃ አለቀ ማለት ነው። በጣም እጅግ በጣም ደስ የሚል ነው። እኔ እንደውም አንዳንዴ ቅድም አሁን ያነሳትን ነገር ሰው የሚያገኘውን ነገር በቃኝ የሚባለውን ነገር አናውቅም አብዛኛችን እና ማህበራዊ ሚዲያ ላይ እዛን ጊዜ ድጋፍ ለሱ ሲደረግለት 21ዎቹ ውስጥ አንዱ እኛ ነበርንና እንትን በሚልበት ሰዓት በቃኝ እኔ አልፈልግም ሲል ይሄ ልጅ ቸግሮኛል ብሎ ሚዲያ ላይ ወጥቶ ሰው ደግሞ ሲረዳው አይ አልፈልግም በቃኝ ማለቱ ምንድን ነው የሚል ነገር ነበርና እጅግ በጣም ደስ የሚል ነው። አሁን እንዴት ነው ታዲያ ቋሚነት ኢትዮጵያ ውስጥ ነህ ወይስ እመለሳለሁ ወደ ካናዳ? አይ እመለሳለሁ። በስማም በምንም ተአምር አልመለስም። በምንም ተአምር እዚሁ ነው ለቫኬሽን እመለሳለሁ። ለቫኬሽን እመጣለሁ። መስክራለሁ። እሄዳለሁ። ካናዳ ይገባል። አይ እውነት ለመናገር አልሄድም። ለምን ምን ያደርግልኛል? አውቀዋለሁ ህይወቱ። እዚህ ያለ ሰው ደግሞ እንደዛ ስል ሙድ እያስኩባቸው ይመስላቸዋል። እግዚአብሔር ብዙዎቹ በህገ ወጥ ደላላ ብዙ ጊዜ ፕሮግራም ሰጥበታልና ካናዳ እንልካለን የት እንወስዳለን ምናምን ነገር እያሉ ብዙ ገንዘቦችን እየዘረፏቸው ያሉ በማህበራዊ ሚዲያ ሁላ እየተነገረ እባካችሁ ተጠንቀቁ የማህበራዊ ሚዲያ ሰዎች። ህዝቡም አሜሪካ፣ ካናዳ፣ አውሮፓ ልካችኋለን የሚባለው ውሸት ነው እያልን እየተናገርንም ደግሞ ከካናዳ መጥቶ አይ እኔ ከሀገሬ ቢበልጥብኝ የለም እያለ ነውና ስደትን ብዙ አማራጭ ታድርጉት። ምናልባት እሱ የተጠቀመባትን ይሄ ኮንቨርት የምናደርገውን ትተን ለዓላማችን
ቆራጡን እንግዲህ የሱን ቋንቋ ቆራጥ ነው ቆራጥ ከሆነ ቆራጥ ነው ቆራጥ ነው ቆራጡ ታረግና ትሏል አንድ አሁን ምን አለኝ ወንድሜ 12ኛ ክፍል ወደኩኝ አለኝ አዝኖ ነው ሰግጥ አልኩት አሁን ስገጣ ነው ምንድነው የምትፈልገው እንዴ እኔ በጣም ትልቅ ጋዜጠኛ መሆን ፈልጋለሁ ትሰግጣለህ ቲክቶክ ትጀምራለህ አሁን ቲክቶክ የሚያስተርብ ከሆነ ከስራ ባልደረቦች ወይም ካጠገብ ያሉ ሰዎች ትሰግጥባቸዋለህ እነሱ አትሰማቸውም በቃ አትሰማኩን መስመጥጥ አድርገውና ምን ማን አንተ አዎ በቃ እኔ ኮንፊደንት ነኝ እኔ በጣም ቆንጆ ነኝ እኔ በጣም ሀብታም ነኝ የለም እኮ ምንም ገንዘብ እኔ በጣም ሀብታም በቃ ራስን ከፍ ታደርጋለህ እድሜ ልክ ራስን ዝቅ እያደረክ ነው የኖርከው ለምን ከፍ አታደርግም ለምን አትመርጥም ማን ያስመረጠ ዝቅ እንድታደርግ ራስን ትሰግጣለህ በነገራችን ላይ ፖይንት ኦፍ ቪዋችን ነው የተለያየ ፖይንት ኦፍ ቪው አለን አመለካከታችን የተለያየ ነው በእሱ የሄደበትና የተሳካለት መንገድ ነው ለብዙ ሰዎች ያሳካው መንገድ ነው እርግጥ ነው በጣም ብዙዎቻችን በጣም ብዙ ታለንት እያለን እኛ ሀገር መቼ መርጠን የተማርንበት ጊዜ በጣም ጥቂት ነው ወይ መርጠው ተምረው የሆነ ቦታ የደረሱ ሰዎች ጥቂት ናቸው ለምን ያበላል ወይ እየተባልን ነው የተማርነው ያበላል ወይ እንትን ያበላል እኔ አንድ እንዲያውም ሰባኪ ማረሳው ስብከት ጭንቅላቴ ውስጥ አለ ያበላል አብልተን ልትበሉ ነው ወይ አሉ አባትየው ለምንድነው ሐኪም መጥቶ ነው ሐኪም ለሆነ ነው አለ ለምንድነው ያበላል መሐንዲስ ለሆነ ነው አለ ለምን ሲል ያበላል እሺ አንተስ እኔ ደግሞ የእንስሳት ሐኪም ለሆነ ነው ለምን ያበላል እንዴ አብልተን ልትበሉ ነው እንዴ አሉ አባትየው ሶ የዚህኛው ዘመን ላይ በአጋጣሚ ሆኖ 12ኛ ክፍል ትወድቃለህ ማትሪክ ግን ደግሞ መማር የምትፈልገው መሆን የምትፈልገው ነገር አለ you have a phone እና you have TikTok ስለዚህ እዛ ላይ ተወጣና ያ ተምረ መሆን የምትፈልገውን ነገር ጊዜው የቴክኖሎጂ ነው እያነበብክ መሆን ትችላለህ በቲክቶክ ብቻም ሳይሆን እሱ ሙሉ ለህይወታችን ባለምንበት መንገድ ልክነን ብለን ባሰብነው ነው which is እኔ አሁን ስለ 12ኛ ክፍሉ ተማሪ ለምሳሌ ጋዜጠኛ መሆን ፈለገ ጋዜጠኛ መሆን ከፈለገ ዲሲፕሊኑን ያነባል የኢቲክሱን ያነባል አጫጭር ኮርሶች የሚሰጡበት ቦታዎች ካሉ እነዛ ቦታዎች ይማራል ከዛ በኋላ ግን ሚዲያ የግዴታ ሚዲያ መቀጠር አይተበቀበትም ለምን ሚዲያ እጅ ላይ አለ እዛ ሚዲያ ላይ ወጥቶ ያንን ታለንቱን ማውጣት ይችላል ሰዎች ኮሜንት ይነግሩሃል 1000 ሰው ፎሎ ብታደርግ ከ1000ዎቹ 2ቱ ቅን በስነ ስርዓት ዕውቀት ያላቸው ሰዎች ናቸው በኮሜንት ይነግሩሃል ነው እንደዚህ አይባልም እንዴ አትበል እንደዚህ ደግሞ በል እንደዚህ አትበል እንደዚህ በል የሚሉ ሰዎች አሉ ያ ሰው ሻርፕ እያደረገ እያስተካከለ ትሄድና ከምትማረው ከተምረህ ካገኘኸው በላይ ትሆናለህ ማለት ነው አብዛኞቹ ኮሌጅ ድሮፕ አውቶች ናቸው አሁን ዓለማችን ላይ የምናቃቸው ቴክኖሎጂ ላይ የምናቃቸው ሰዎች የነ ኦራክሉ ኔልሰን ብናይ የነ ማርክ ዙከርበርግን ብናይ እነ ቢል ጌትስን ብናይ እነዚህ ሰዎች which is ድሮፕ አውት ማድረግ ጥሩ ነው እያልን አይደለም መማር አለበት ሰው ፕሮፌሽን መማር አለበት ግን አንዳንድ ጊዜ ፕሮፌሽን መማር ነው የምትማረው ነገር የምር ያንተ ፕሮፌሽን ነው ወይ ስኪልህ ነው ወይ ክሎትህ ነው ወይ የምር መክሊትህ ነው ወይ አዎ ፓሽኑ አለ ወይ የሚሉ ጥያቄዎች አሉ እነሱን ነገሮች እንደኛ ሀገር ባለው ሁኔታ ማሳካት አትችልም ምክንያቱም አሁን እንዳልኩት ነው ያበላላለ አንድ ሁለተኛ ደግሞ በጣም ረጅም ጊዜ ቢውልድ የተደረገ ነገር አለ የሆነ ፕሮፌሽን ኢዝ በጣም ትልቅ ፕሮፌሽን የሆነ ፕሮፌሽን ደግሞ በቃ ምንም አይደለም ተብሎ የሚታየው እኔ አንድ ጓደኛዬ ምን አለኝ ሙያውን አልናገርም በፕሮፌሽን የሚሰራ ሰው ነውና እነሱ ቤት አንድ ዩቲዩብ ላይ የሚሰራ ልጅ አለ ወንድሙ ነው ታናሽ ነው ማለት ከሁላችንም ማለት በጣም ትልቁን ገቢ የሚያገኘው እሱ ነው አለ ቤቱን የሚያስተዳድረው እሱ ነው አለ ብዙ ነገር የሚያደርገው እሱ ነው አለ ግን በጣም በሚገርም ሁኔታ ስራ ያለው አይመስላቸውም አለ ቤተሰቦቹ ስቲል ስራ ያለው አይመስላቸውም እና ያ ቢውልድ ያደረግነው ነገር ኤጁኬሽን በጣም አስፈላጊ ነገር ትምህርት ሁሉም ሰው አትሊስት ግን ሰው እኔ ሁሌም የምለው ነገር አለ ሰው ገንዘብ ቢኖረው ገንዘብ ቢሰራ ይፈልገው መማር ይችላል የወደደው ገብቷል እኔ አሁን ለምሳሌ ተምረህ ግን እንትን ነኝ ብለህ ማትናገርባቸው ሙያዎች አሉ ለምን ወደህ አይደለም የተማርከው ዩኒቨርሲቲ ትሄድና ድንገት ዕጣ ይወጣልሃል የሆነ ቦታ ገብተህ ትማራለህ ያንን ገብተህ ስትማር ተምረህ ትወጣና ምንድነህ ስትባል እንትን ነኝ ትላለህ ግን የምሰራው እንትን ነው ትላለህ ልክ እንደኔ ገብቷል ፖይንቴ ምንድነው ገንዘብ ያለው ሰው ማለት በአላማው ስግጥ ብሎ ወይም ቆርጦ ባለአላማው ቆርጦ ፋይት አድርጎ የትኛውንም ስራ ከትንሽ ነገር ተነስቶ ሰርቶ ከዛ በኋላ የሆነ ነገር ሲይዝ ሰው ምን ማድረግ ይጀምራል የወደደውን የፈቀደውን መክሊቴ ብሎ የሚያስበውን ፈልጎ አፈላልጎ ይማራል ፕሮፌሽን ይሆናል ያ ፕሮፌሽናል መሆን ገቢውን ያሳድግለታል
ኮንፊደንት ሆኖ በሰዎች ፊት እንዲናገር ያደርገዋል በብዙ መንገድ። ትምህርት መማር አለባችሁ። ማንኛውም ሰው ትምህርት መማር አለበት። በጣም አስፈላጊና ወሳኝ ነገር ዓለም ሀገር የሚቀጥለው በእውቀትና በትምህርት ነው። ይሄ ምንም ጥያቄ የለውም። ነገር ግን ደግሞ አንዳንድ ጊዜ ተስፋ አስቆርጠውን መሬት ከሚጥሉ ነገሮች መካከል አንዱና ትልቁ አሁን ላይ ስፔሻሊ ገቢ ነው። የራሱ ገቢ የሌለው ሰው እዚህ ሀገር ላይ በምንም ተአምር ሰርቫይቭ አድርጎ መኖር እየቻለ ዓለም ላይ ሀገር ላይ ሳይሆን ዓለም ላይ ሰርቫይቭ አድርገ መኖር የኑሮ ውድነቱም በቃ በጣም ከአቅምህ በላይ ነው። ኑሮ መኖር አትችልም። በቃ አሁን ባለው ሁኔታ ማለት ነው። አመልጠዋለሁ ብለህ የምትሄድበት ቦታ ሁሉ አለ። ያ ነገር ያስፈልጋል። ሁሉም ነገር ያስፈልጋል። ያንን ነገር ለማግኘት በተቻለ አቅም ሰው ያለችውን አማራጭ እጁ ላይ ያሉትን አማራጮች ሁሉ መጠቀም ይችላል። የሚሸጡ ልጆች አሉ አይደል እንዴ? የሚሸጡ ልጆች እኮ አሉ። ነጋዴ የሆኑ ልጆች በፕላትፎርሙ ተጠቅመው እዚህ ሱቅ መክፈቻ አጥቶ ወጥቶ መስራት ደብሮት፣ ለምሳሌ ከደንብ ጋር መሯሯጥ ደብሮት የገበያ የማይሰራ ሰው አለ እኮ ወጥቶ አንድ የማይሰራ ሰው አለ። አብዛኛው ሰው ግን ወጥቶ የማይሰራው ለምንድን ነው ካልከኝ እንዴ መንገድ ላይ ጓደኛዬ ቢያየኝስ እዚህ አይደል ይሉኝታ ነው። ግን እኮ ቤት ውስጥ እኮ የምንበላው ነገር የለንም። ግን እኔ ወጥቼ ዕቃ ስሸጥ ጓደኛዬ ቢያየኝስ፣ ይሄንን ትምህርት ተምሬ እዚህ ደርሼ እንደዚህ አብረን አድገን እንደዚህ አይነት ነገሮች አሉ። ይሄኛው ፕላትፎርም ምን ይዞ ይመጣ? ቲክቶክ ላይም ወጥተህ ብትሸጥ ነጋዴ ነኝ አትልም፣ ግን ገቢ ታገኛለህ። በደንብ ገቢ ታገኛለህ። መሰገጥ ማለት ለእኔ የተረዳሁት ነገር ያለህበት ችግር ያለህበት ሁኔታ ይሄ ከሚመጣብህ ጫና ስራውን ስትሰራው ከሚመጣው ጫና የሚበልጥ አይደለም። አንድ ቋንቋ አንድ ቃል ተምረናል። በሌላ መንገድ ነበር ስንረዳው የነበረው ሰዎቻችን። ዛሬ አድማጮቻችንም በሶሻል ሚዲያው ላይ እየተከታተሉን ያሉ ሰዎችም መሰገጥ ማለት ፖዚቲቭ እንደሆነ በደንብ ይረዱታል ብለን ለዓላማ መቁረጥ እንደሆነ ይማሩበታል ብለን እናስባለን። እና በዚሁ አዶናይ አንተ የህይወት ከፍታንም ዝቅታህንም ያየህ ሰው ነህና ቅንጡ ቤቶች ከማደር ጀምሮ ደግሞ ወርዶም ለአንድ ቀንም ቢሆን ጎዳና ላይ እስከ ማደር ደርሳልና ህይወት ምን አስተማረች? ወጣቱስ ካንተ ምን መማር አለበት? ባይሰው ጎዳና ላይ ያደረኩን ገስት እንትን ነው ገስት ሃውስ ነው። ወጥቼ ነበር ስትለኝ ቅድም ወጥቼ ነበር ለአንድ ቀን ወጥቼ ነበር። ፈርቼ ገባሁና ባይዘው እኔ አልወሽም። አንዱ ይኸው ተናግሬዋለሁ የሆነ ፖድካስት ላይ ከማንዚያው አዶናይ የሀብታም ልጅ መሆኑን ያወቅኩት በረንዳ ወጣ ብሎ ገስት ሃውስ ሲይዝ ነው አለ። እኔ አሁን በቃ ጀስት ትንሽ ብር ነበረች፣ እሷን ቢሆን ከፍዬ እዛው እንትን አደረኩኝ። ከዝኔ ላከልኝ ማለት ነው። $11 ነበረች። ሳልጠይቀው $100 ላከልኝ። አይቶት ቪዲዮ ባይዘው ኢሜል የነበረው በኢሜል መላክ ትችላለህ። እሷን ተጠቅሜ እንትን አደረኩኝ። ገስት ሃውስ አደረኩኝ ማለት ነው። ግን እናንተ ማወቅ ያለባችሁ ዝቅታዬም ከፍታዬም አይታችሁታል፣ ሁለቱንም ማለት ነው። እኔ እንደዚህ ነኝ። ዝቅታ ላይ ካለውኝ ከ3 ወር በኋላ ምናምን እሷም አካፍላታለሁ። የቅን ልቦች እንዳይደብራቸው ብዬ ወይም ቲክቶክ ያሉ የሚከታተሉ የሚወዱኝ የሚያከብሩኝ ሰዎች እንዳይደብራቸው ብዬ እሷን አልጠብቃትም። ቢካዝ እቺ ምንድነች? ህይወት ነች። እኛ ደግሞ ከመስከረም ወር ላይ ያየናት ያንተን ልብ ያየንበት ሁኔታ በዚህ በዲቻ ቦይስ ላይ ስትሰራ ከምንም አንጻር ሳይሆን ሰው በመሆናቸውና አንተ መልካምነትህን ምንድነው ራስን ለመቁረስ ያደረክበትን መንገድ ሲደመር ደግሞ የትኛውን ብሔርና ሃይማኖት ሳይገድብ ከዚህ ወላይታ ድረስ ሄደ እሬቻን ላይቭ ስትሪም ረጅም ሰዓት ስታስተላልፍ ነበር። ከምንም በላይ ደግሞ ያቺ መንገድ ስታችሁ ስትሄዱ እየጠፋችሁ ነው ስትባል የትም እየጠፋው አይደለሁም ሀገሬ ውስጥ ነው ያለሁት የምትለው በተለይ እኛ በብሔር እና በሃይማኖት አጥር ውስጥ ራሳችንን አጥረን ያለ ነው ትልቅ መልእክት ነውና ይሄን በሰራው በእውነትም ድምጽ የሰጡህም ምርጫውም ትክክለኛ ፍትሃዊ መሆኑን ያየንበት ያረጋገጥንበት ነውና በርታልን። እኛም እንግዲህ ካንተ ዛሬ ብዙ ነገር ተምረናል። ምናልባት እንደው አንዳንድ ድምጽ የሚሰጡ ሰዎች ጋር ስንነጋገር ነበር እንዲህ እኮ ሲለኝ የነበረ ሰው ነው ስግጥ ፍምስስ ምንድን ነው እንዲህ እያለ እኮ ነበረ የሚለው ስግጥ ፍምስ ትርጓሜው ምን እንደሆነ የተረዳንበት ዓላማህ ላይ ጨክነው ወደፊት ብዙ የሚወረወሩበት ጠጠሮች ሊኖሩ ይችላሉ። የሚወረወሩትን ጠጠሮች ሲሚንቶ አብኩተህበት በእንጻህን ሰርገንባበት ነው እንግዲህ ወይንም የምትሄድበትን መንገድህን አስፓልት አድርገው የሚል መልእክት እንዳለው ነው ያየነውና በተደጋጋሚ
ይሄ ነገሮች ሰፍተው ሂደ ሌሎች ወራቶችንም ላይ እያስደመምከን ብዙ እንግዲህ በሰፊው እኛም ያንተን የምንሸልምበት ወደፊት የምትመጣበት ይሆናል የሚል እምነት አለኝ። ይሄም እውቅናውም ሽልማቱም የሚያበረታታ ነገር ይሆናል ብዬ አስባለሁና ስለነበረ ሁሉ ከልብ በጣም ነው የምናመሰግነው። ቴንክ ዩ በጣም አመሰግናለሁ። እናንተ ማክበራችሁ ስለጠራችሁኝ በ4 ዓመት ሙሉ እኔ ሪከርድ የሰበርኩት ለይቶኝ በመምጣት ይቅርታ ጠይቃችሁ ፈልጋ አለም በመት ነበር ትንሽ በጣም ይቅርታ። ቴንክ ዩ ሶ ማች ለሽልማቱ በጣም ደስ ብሎኛል።